እንዴት ምንድነው የተፈጠረው? ምስጋናው አንተ ራስህ ነህ? እንዴት ተረፍክ? ጋሼ ምን ነው ስላያችሁኝ ደስ አላላችሁም? ባለቤቴና ማቼ ቅር ያላችሁ ይመስላል። አረ ደስ ብሎናል። የማጣ መስሎኝ በጣም ፈርቼ ነበር። እንኳን ደህና መጣህልኝ። አየህ ወንድሜ፣ ፈጣሪ ጸሎታችንን ሲሰማ ፈጣሪ ጸሎታችንን ሰማን። እሰይ እና ቁጭ በል። ጋሽ እነዚህን አትመናቸው፣ አስመሳዮች ናቸው። ምን እንደምትቀባጥሩ አንቺ? ሚጣይ አንቺ እኮ ምስኪን በጣም ስለምትወጂው ተጨንቀሽ ነው። ምስኪን ይልቅ እሷን ተዋት። እንዴት ተረፍክ አንተ? ሚጣ ይሁንሽ ነው አታያቸውም እንዴ? ባለቤቴና ማቼ እኮ በእኔ መምጣት ምን ያህል እንደተደሰቱ። ኧረ ጋሼ ሚጣ ሶሪ፣ በጣም ደክሞኛል፣ ገብቼ ማረፍ አለብኝ። ይቅርታ፣ አብሬያችሁ ብቻው ደስ ይለኝ ነበር። የኔ ውድ አማቼ መልካም ናት። አያችሁ አይደለ? ፈጣሪ ግን አለ፣ ፈጣሪ አለ። ደግሞ ገና ያሳያቸው። ወይኔ እሺ፣ ምንድነው የምናደርገው? ምንድነው ነገሩ? ሁሉ ግራ ሆነልሽ። ተወኝ ታሪኩ፣ እኔ ምንም ማሰብ አልቻልኩም። ያኔ ብትሰማኝ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። እንዴ በቃ አላወቅኩማ። እንዴት ይነሳል ብዬ ላስብ እችላለሁ። ግን ሁሉንም ነገር ያወቀ ይመስልሻል? አላውቅም። እኔ ምን እንደማደርጉ ለግራ ግብት ነው ያለኝ። ይስማ አይስማ ምንም የማውቀው ነገር የለም። ለምንድነው ግን የማትረዳኝ ታሪኩ? በቃ ተወኝ። ስምኝ የኔ አበባ፣ ይኸውልሽ አሁን ነገሩ እንዳወቀና እንዳላወቀ ገብተሽ ማወጣጣት አለብሽ። እሺ ምን እናስብ? ከዚህ በኋላ እኮ በቃ አለቀልን። ለምን ዝም ትላለህ? ቆይ እሺ ቆይ ሌላ ምን ልበል? ነገሩን እኮ ካንቺ እኩል የሰማሁት። ምን ላድርግ? ግን ደግሞ ስትይ በጣም ተረጋግተሃል። ቆይ ምንድን ነው የምትይው? እንዴት ልረጋጋ? ቆይ እንዴት ልረጋጋ እችላለሁ? ሁሉንም ነገር እኩል አይደል ያቀር ነው። አላውቅም። ይሁን እየተጫወተብን ያለ ሰው አለ። አለም ደግሞ ራሱ ምስጋናው እየተጫወተብን ነው። ቆይ እሱ እንዴት ልገምች ትችላለሽ? ቅድም አጠገባችን እንዴት ሲሆን እንደነበር አላየሽም? እንዴት ልገምት? ቆይ እየተጫወተብን ቢሆንስ? አንተ ምን ታውቃለህ? አንተ የምታውቀው ነገር የለ። ግን ያቺ ሰራተኛ አትመስልሽም? እሷ ልትሆን ትችላለች እኮ ያስመለጠችው። ላትሆንም ትችላለች። አስብ፣ በደንብ አስብ። ምክንያቱም እሷ እኮ ከኛ እኩል ነው ነገሩን ያየችው። ይህንን ነገር ምስጋናው የሚያደርገው አይመስለኝም። እመኝ፣ እሷም እያስመሰለች ነው የሚመስለኝ። ምስጋናው እንዴት ሊያደርገው ይችላል? ታዲያ እንዴት ሊመጣ ይችላል? አላውቅም፣ ግን ለማወጣጣት ሞክሪ ዛሬ። በዚህ ድንጋጤ እንዴት ውስጥ ገብቼ እኮ ከመንፈስ ጋር እያወራሁ ሊመስለኝ ይችላል። በዚህ ደግሞ በጣም ፈርቻለሁ። በቃ ይኸውልሽ አሁን መጨቃጨቅ የለብንም። ሁለታችንም መረጋጋት አለብን። ለማንኛውም ምስጋናው ጋር ሂጂና ሁሉንም ነገር ለማወጣጣት ሞክሪ። ደግሞ እዛች የሚጣጋ ሂጂ ሁሉንም ነገር ለማወጣጣት ሞክራለሁ። እሺ በቃ እስኪ እናያለን። እሺ ቆይ ልሳምሽ እንጂ። ቆይ እንዴት ሊተርፍ ቻለ? መድኃኒቱን አልገዛውም ወይስ የተሳሳተ መድኃኒት ነው የሰጠኝ? ምን ለማድረግ እየሞከረ ነው? ምን አይነት ጨዋታ ለመጫወት እየሞከረ ነው? መቼስ ከኛ ብን ለመውሰድ አስቦ አይደለም አይደል? ቆይ እንደው ሂጂ እጠይቀዋለሁ። እየሞከርክ ነው?
ሉላ ምን ማለትሽ ነው? አንቺ ልጠይቅሽ እንጂ ለምስጋናው ሆነ አልሰጠሽውም እንዴ? ቆይ ሉላ፣ ምናልባት አሳዝኖሽ አልሰጠሽው እንደሆነ ይኸውልሽ፣ በራሴ ከመድረስ በፊት አንቺው ራስሽ ነው። ጭራሽ ራስን ጥበት ላይ ያለከክ ነው። ቆይ ምን ለማድረግ እየሞከርክ ነው? ትሰማኛለህ? አትፈታተኔ። የኔ ፍቅር፣ እኔ ላይ እጅሽን አነሳሽ? እኔ ላይ ገና ምን አይተህ? አሁን መርዙ የሰጠ ጓደኛ ነው ዋሽን ወይስ አንተ ነህ? እውነቱን ንገረኝ። ንገረኛ። ሉላ ቆይ ያምሻል እንዴ? እኔ እንዴት ላድርግ እችላለሁ? ምን አገኝ ብዬ? ምናልባት ሁለታችንም ገለህ ሀብቱን ብቻ ለመውረስ። ይኸውልሽ ሉላ፣ እጄን እንዳነሳብሽ እንዳታደርጊ። ስትመጪኝም ዝም ብዬ ያየሁሽ ስለምወድሽ ነው። አንተስ ቢሆን እንዴት እንደዛ ታደርጋለሽ ብለህ ታስባለህ? እና ማንን ላስብ እችላለሁ? ግራ ቢገባኝ እኮ ነው። ግን እርግጠኛ ነሽ አንቺ ሰጥተሽዋል? አዎ ሰጥቼዋለሁ። አንተስ ግን እርግጠኛ አድርገህበታል? ፊት ለፊትሽ መስሎኝ ያደረኩት። ታዲያ ቆይ ማን ሊያደርገው ይችላል? ያች ሰራተኛ ብትሆንስ ያደረገችው? እያስመሰለች ቢሆንስ? የዚህ ሁሉ ነገር መጀመሪያ መጨረሻም እሷ ብትሆንስ? ለቅሶ ላይ ግን እንዴት ስትሆን እንደነበር አይተሃታል አይደል? ታዲያ በዛ ልክ እንደዚህ ልታስመስል ትችላለህ ብለህ ታስባለህ? እና ስራዋ ምን ሆነና? እኔ ግን ምስጋና እያስመሰለ ነበር። አታስታውስም? ያኔ ሲንቀሳቀስ አይቼው ነበር አላልኩም? እኔ ግን አይመስለኝም። እራሷ ሰራተኛዋ ነች የምትሆነው። እኔ ግን ምስጋናው እያስመሰለ ይመስለኛል። አታስታውስም? ያኔ ለቅሶ ላይ የተንቀሳቀሰ ነበር አላልኩም? ምክንያቱም እሱ አይደለችም ቢባል እንኳን እሱ እንዴት ሊሰማ ይችላል? እሺ ግን በጣም ነው ግራ የገባኝ። በጣም ነው የጨነቀኝ። ምን እንደማደርግ ሁላ አላውቅም። ስለዚህ እሱ አይመስለኝም። ምናልባት ከሆነ ግን አንቺ ገብተሽ ለማጣራት ሞክሪ። እኔም ያችን ማትረባ ጋር ሄጄ ላጣራ። እሺ ግን እኔ በጣም ነው የጨነቀኝ። ምን እንደማደርግ እራሱ አላውቅም። ግራ ነው የገባኝ። እሺ በቃ አትጨነቂ፣ ሂጂና ጠይቅ። አይዞሽ ሂጂ። ከጧት ጀምሮ ነው እንደዚህ አይነት አመል ያመጣሽው? ቆይ እኔ በመመለሴ ደስተኛ አይደለሽም እንዴ? አይ ዝም ብዬ ነው። በዛ ላይ ደግሞ አንተን በማጥፋቴ በጣም ተጎድቼ ነበር። ቆይ ማን እንደዚህ ሊያደርግ ይችላል? እውነት በጣም ያስጨነቀኝ ነው። በዛ ላይ ደግሞ አንድ ያልነገርኩህ ነገር አለ። ምንድን ነው? ይሄ እኮ እናንተን የሚያስጨንቃችሁ ነገር አይደለም። ይሄ ህግ የሚዳኘው ነገር ነው። እናንተ ልትጨነቁ አይገባም። ህግ የራሱን የሆነ ፍትህ ይሰጣል። ህግ አግኝቶ የራሱን ውሳኔ ካልሰጠ እኔ ቀድሜ የማገኘው ከሆነ ምን ላደርገው እንደምችል የማውቀው እኔ ነው። ይህ አንቺን ሊያስጨንቅሽ አይገባም። እኔው ራሴ መፍትሄ እሰጠዋለሁ። እሺ? ምን ማለት ነው ራሴ እወጣዋለሁ? እኔ ሚስትህ፣ ወንድሜ ደግሞ አማች ነው። እንደዚህ ያደረገን ሰው ዋጋውን እንሰጠዋለን። ደግሞ አትርሳ፣ ባሌ እንደዚህ ያደረገኝ ሰው አለቀው። የኔ ቆንጆ፣ እንደዚህ ስትጨነቂ ማየት አልፈልግም። በቃ አንቺ ስትጨነቂ ደስ አይለኝም፣ ይከፋኛል። ስለዚህ የኔ ፍቅር ሁሉን ነገር ታይ። እሺ እንድትወው ከፈለክ በአንድ ነገር እንስማማ። ምን? እኔም አንተም ህግን ይተዋቸዋል። ከዛ በራሳቸው ጊዜ ይምጡ። ፈጣሪ ሲሆነ አምላክ አይደለ? እሱ የእጃቸውን ይሰጣቸዋል። ኖ እንደዛማ አይሆንም። አንተማ የተጨነቀ አይሆንም። እኔም ደግሞ አልተዋቸውም። በቃሽ፣ ከአንቺ ምንም ነገር እንደማይበልጥብኝ ታውቂያለሽ አይደል?
ሁሉንም ነገር እተዋለሁ። ለዚህ እኮ ነው የምወድህ፣ ከኔ ጋር ምንም ነገር ስለማታወዳድር። ታዲያ ለምንድን ነው ያገባሁሽ? ስሙኝማ፣ ቆይ ግን እንዴት ልትተርፍ ቻልክ ግን? እኔ እንጃ ምንም ትዝ አይለኝ፣ ብቻ ራሴን እያመመኝ እንደሆነ ነው ትዝ የሚለኝ። ከዛ በፊትስ ምንም የምታስታውሰው ነገር የለም? ምንም? እሺ ግን የሆነ ነገር ትዝ ካለ ንገረኝ። እሺ አታስቢ። ቆይ ምን እያደረግሽ ነው አንቺ ልጅ? ማለት ምን ሳረጋየኝ? ሰውየው እንዴት ተረፈ? ማን ነው ሰውየው? ጋሼ ነው? እንደማያውቅ አትሁኝ። ቆይ አንቺ ነሽ አይደል ያተረፍሽው አይደለ? እንደውም አዎ እኔ ነኝ ያተረፍኩት። እና ምን ይፈጠር? ያው ልጅ ትሰሚኛለሽ፣ ከኔ ጋር ምንም አይነት ጨዋታ አትጀምሪ። እኔ ድሮ የምታውቂኝ ታሪኩ አይደለም። እሺ ዋጋሽን እሰጥሻለሁ፣ ልገልሽም እችላለሁ። ለፈጣሪ ያለቀስኩበት አይኔ ነው ያመጣው። ከፈጣሪ ጋር መጣላት ከፈለክ ደግሞ ትችላለህ። አሁን ሌላ ነገር ሳይከተል ውጣልኝ ከዚህ ክፍል። ተነስ ውጣ። ሁሉን ነገር አጣርቼ አንቺ ላይ ከደረስኩብሽ ምን እንደማደርግ አታውቂ፣ መገመትም አትችይም። የምፈራ መስሎ ከሆነ ተሳስተሃል። በጭራሽ አልፈራም። እሺ በጭራሽ። እሺ እሱን እናያለን። አሁን ውጣልኝ ከክፍሌ። እወጣለሁ። ማድረገውን ያውቃል። ምን አይነት መትረፍ ግን ለቤተሰቦች መናገር የለም። እንዲሁ በሚገባ ደውላችሁ ነገራችሁ። ሀሎ ወንድሜ፣ እንዴት ነህ? ደነገጥክ? አዎ ተርፌያለሁ። እግዚአብሔር የተመሰገነ ይሁን። እንዳትለፉ ነው እንዳትመጡ ነው የደወልኩት። ኖ መምጣት አይጠበቅባችሁ። የእውነት ተርፌያለሁ። እግዚአብሔር ክብሩን ይስጥ። አሁን ተርፌያለሁ። ደህና ነኝ። እኔ እደውልላታለሁ ላክስታ። መልካም ሄሎ አክስቴ። ኧረ እኔው ነኝ በእውነት አትደንግጪ። ተርፌያለሁ። እግዚአብሔር ይመስገን ደህና ነኝ በለው። አይ እንዳትለፉ ነው። በጭራሽ ደህና ነኝ። ይኸው እኔ አንድ ቀን ሲመቸኝ እመጣለሁ። እሺ አክስቴ፣ ሁሉንም ሰላም ይሁን። አመሰግናለሁ። አሜን አክስቴ። እሺ ቻው። እግዚአብሔር ይመስገን ለእኔም እንኳን ታሪክ። በተለይ ለአንቺና ለወንድምሽ በደንብ መትረፍ ነበረብኝ። ማለት ለምን ለወንድም ብቻ? ማለቴ ከኔ ውጭ ማን አላችሁ እናንተ? እሱማ ልክ ነህ። ከአንተ ውጭ ማን አለ? ምን አዲስ ነገር አለ? የነገረሽ ነገር አለ ምስጋናው? ምንም አዲስ ነገር የለም እባክህ። ምንም ማስታወስ አልችልም ነው እንግዲህ የሚለኝ። እሱ እኮ ምንም ነገር እንደማይነግርሽ መጀመሪያ ማወቅ ነበር። ቆይ አንተስ ከሚጣ ያገኘው ነገር አለ? ቆይ ማን ነው እንደሱ ያለሽ? ያውልሽ ሉላ፣ ለመጣላትና ለመጨቃጨቅ ምክንያት አትፈልጊ። ተይ። አየህ ምንም ያገኘው ነገር የለም፣ ግን ነገሮችን ለመላቀቅ ትወዳለህ። ቆይ እኔ ብቻ ነኝ እንዲህ ኃላፊነት ያለብኝ? እኔ እንደዛ አላልኩም፣ ግን ዝም ብለሽ የተናገርሽኝ ነው። ጭራሽ ጨቅጨቅ እያልከኝ ነው። ሉላ ተረጋጊ። አሁን እኔና አንቺ መጣላት የለብንም። ይልቅ ወደ መፍትሄው ነው ማሰብ ያለብን። እንደዛ ከተሰማ እንደፈለክ ማሰብ ትችላለህ። አይመለከተኝም። እሺ ሉላ ይልቅ ተረጋጊ። እኔና አንቺ አሁን በዚህ ሰዓት መጣላት የለብንም። ቀጣይ ስለምናደርገው መፍትሄ ነው ማሰብ ያለብን። አይሻልም እንደዛ? እንደዛ ከተሰማ የፈለከው ነገር ማለት ትችላለህ። እሺ እኔን ግን አይመለከተኝም። ተረጋጊ እንጂ ሉላ ተረጋጊ። አሁን እኔና አንቺ መጣላት ምንም አይፈይድም። ይልቅ ስለ መፍትሄው ማሰብ ነው የሚሻለው። አይሻልም? ጋሼ አንድ የምጠይቀህ ነገር ነበረ። ቆይ ግን እንዴት ልታልፍ ቻልክ? አውቃለሁ፣ ግን ደግሞ እኔ እንደማውቅ እነሱ እንዲያውቁ አልፈልግም። ማወቄም በየትኛውም ታምር እንዲጠራጠሩ አልፈልግም። እና ሁሉም ነገር ታውቃለህ ማለት ነው? ሁሉንም ነገር ነግሬሻለሁ። ዋናው አንተ ማወቅ ነው።
እሰይ ጋሼ እንደው እንዴት ደስ እንዳለኝ። ኩሽና በር ላይ ሁሉን ነገር ሲያወሩ ሰምቻቸው ነበር። ከዛም በኋላ ውሃ በብርጭቆ አድርጋ ምሩን ጨምራ ስትሰጠኝ ምንም አይነት አማራጭ ስለሌለኝ ግጥም አድርጌ ጠጣሁት። ታውቂያለሽ፣ ግን ልክ እንደሷ እንደወጣች ተንደርድሬ መጸዳጃ ቤት ሄጄ አስመለስኩት። ሆዴ ተቃጠለ፣ ጉሮሬ ውስጤ ድብናል። ከዛ መርስ ለማገገም አንዴ ወተቱን አንዴ ተልባውን ስጠጣው አልኩኝ። ግን ታውቂያለሽ እነሱ ሳጥን ውስጥ ያለው ሬሳ ነው ብሎ ሲያስቡ፣ እኔ ግን በዛ ጊዜ አልነበርኩም ነበር። ሉላ ግን ትጠራጥረኝ ነበር። በጣም ትጠራጥረኝ ነበር። ምናጋር ያ ጀዝባ ባሏ የእሷን ጥርጣሬ አከሽፉ። ደደብ ነው በነገራችን ላይ ደደብ። በቀላችኋለሁ። መቼ እንደሆነ አላውቅም እንጂ እኮ በቀላችኋለሁ። አምናት ነበር። ያለምንም ስስት ፍቅሬንም ህይወቴንም አሳልፌ ሰጥቻት ነበር። እና እንዴት ልተርፍ ቻልክ ጋሼ? እንዴት ተረፍክ? ያንቺ መልካምነት ከረፈደ ገባኝ። እባክሽ የሚጠይቅ እባክሽ ከልብሽ ይቅርታ አድርግልኝ እባክሽ። አንቺ ላይ እጅ ማንሳት አልነበረብኝም ነበር። አንቺን በጥፊ መምታት አልነበረብኝም ነበር። ፕሊዝ ይቅርታ አድርግልኝ። ኧረ ጋሼ እኔ አንተን አልተቀየምኩም። እንዴት ልቀየም እችላለሁ? ምክንያቱም በሰዓቱ የነበረውን ነገር አታውቅም። አደራሽ ማንም ሰው እንዳያውቅ አደራ። ችግር የለም ጋሼ፣ ዋናው አንተ እውነቱን ማወቅ ነው። ማን ሊያውቅ ይችላል? ለእነሱ እንደሆነ በፍጹም አልነግራቸውም። ይህንን አንተም ታውቃለህ ጋሼ። እሺ በቃ አሁን ወደ ስራሽ ነው ትችያለሽ። አይ ነገሩ እንዴት እንደተፈጠረ በቃ ግራ ነው የገባኝ። በጣም ነው ግራ የገባኝ። እኔ ምን አውቃለሁ? ከማን ጋር ነው? ከጓደኛዬ ጋር ያወራው መሰለኝ። ከጓደኛ ጋር እያወራ ነው በዚህ ልክ የደነገጥከው? አይ ምንም አልደነገጥኩምም አልፈራሁም። አንተ ላይ ስለተፈጠረው ነገር ለጓደኛዬ ስለ እኔ ምን? ያው መትረፍና ያው ሞታል። ታምር እኮ ታምር። አንተም ሆንክ ሉላ የኔን ከሞት መነሳት ፍጹም ልታምኑበት አልቻላችሁ። በቃ መንፈስ ነው አይደለም መስላችሁ? ይገርማል። ሉላማ በተለይ ልክ በቃ ስታይ መንፈስ ነው የምመስላት። ዝም ብላ ነው የምትጨነቀው። ምስኪን ምን ያስጨንቀኛል ብለህ ነው? እንደውም በተቃራኒው ደስ ነው ያለኝ። ደስተኛ። አሃ እሱ ነው እንዴ? አስጨነቅኳ። ይገርማል። ሉላም ልክ ስታይ የሆነ መንፈስ እንደመጣባት ሰው በጣም ነው የምትጨነቀው የምትደነግጠው። እሺ በቃ አረብሽ ልጣ። አይነት ስልባቦት የሆነ ሰው ነው። ነገር አለ እንዴ? አይ ምንም አልሆንኩም። ትንሽ ራሴን አሞኝ ነው። ምን ነው? በሰላም? እኔ አላውቅም፣ ብቻ ግን ራሴን አሞኛል። ትንሽ ቤተኛ ይለቀኛል። እሺ ካልሽ በቃ መድኃኒትሽን ይዤልሽ እመጣለሁ። እሺ ግን አይ ቶ አልፈልግም። ለምንድን ነው የማትፈልጊው? ወስጃለሁ። ወስጃለሁ አልፈልግም። ግን ንግግርሽ አልተመጣጣብሽም። ምን ይወድ? እሺ ካልሽ አረብሽ
አረፍ በይ። እሺ በቃ አረፍ በይ። ትሰሚኛለሽ? አንቅም ሲጽመር ተወኝ እባክህ ተወኝ። መቼም ቢሆን አንቺ ህይወቴን አጥፍተሽ ህይወቴን አመሰቃቅለሽ አንቺ በሰላም የምትኖር ይመስልሻል? እባክህ ተወኝ። ሉላ 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 ደህና ነሽ? ሊገለኝ ነበር፣ ታሪኩ ሊገለኝ ነበረ። ሴትዮ በቃ ተረጋጊ፣ ቅዠት ነው። ቆይ እንዲሰማ ፈልገሽ ነው? ያመሃል እንዴ? እንዴት እንዲሰማኝ እፈልጋለሁ? ይኸውልሽ ትሰሚኛለሽ? አንቺ መረጋጋት ስትችል ነው ሁሉንም ነገር ማጣራት የምንጀምረው። እንደዚህ እየሆንሽ ምንም የሚፈጠር ነገር የለም። እሺ እሞክራለሁ። አሁን ምን እንደምናደርግ ሁለታችንም መነጋገር አለብን። ምንድን ነው የምንነጋገረው? በእናትህ ተውን። መጀመሪያ ከራሴ ጋር መነጋገር አለብኝ። በቃ እባክህ ውጣልኝ። አቤት እኔ እንወጣልኝ የምትይኝ? አዎ ትንሽ ልረፍ። እባክህ ውጣልኝ። በጣም ጥሩ እወጣለሁ። ምስጋና። አቤት። ምን እያደረግክ ነው? አዊ እስማ ምንድን ነው? ቻርጀሪን የት አድርጌው ነው? ቻርጀሪን ፈልጌው። የት ነው ያደረኩት? ቻርጀር እየፈለግኩ ነበር። ታዲያ ያንተ ቻርጀር እኔ ክፍል ውስጥ ምን ይሰራል እንዴ? ቅድም ስመጣ እኮ ቻርጀር ይዤ ነበር። አዎ ቻርጀር ይዤ ነበር። እንዴ አንተ ቆይ፣ አንተ ክፍል መግባት አልችልም እንዴ? መብቴ እኮ ነው። እንደዛ አላልኩም። ቅድም እጅ ላይ ቻርጀር አላየሁም። አስጨንቅኝ እኮ አላስተዋልከኝም እንጂ እኮ ቅድም ቻርጀር ይዤ ነበር። ይሆናል እና አገኘው? አላገኘሁት። ፈለኩት ለስላር ከምን መልከት ምናልባት ምን ተብት ይሆናል። አበቃስ እዛ ሂጅ ልፈልግ ወይ ሳሎን ምን ተብት ምን ይችላል ፈልገው እና ፈልገው እዚህ ካለ ችግር የለውም ሰጣ። በቃ ካገኘኸው ደውልልኝ። አይደለም እንዴ ደውልልኝ። መተህ አቀብልሃለሁ። አቀብለኝ። እሺ እሺ አመሰግናለሁ። እንዴ ጋሽ ብጣ። አቤት ጋሽ። አንድ የምጠይቅሽ ጥያቄ ነበር። ምንድን ነው እሱ ጋሽ? ስለኔ ያወቅሽውን ነገር ሁሉንም እንድትነግሪኝ እፈልጋለሁ። የእርሶ ክፍል ነበርኩኝና ሲያወሩ ተደብቄ እየሰማቸው ነበረ። ኦኬ ግርኛ ምንድን ነበር ስለኔ ሲያወሩ የነበረው? ባለፈው እንደነገርኩ ነው ጋሽ። ያንተ ክፍል ሆኖ ሲያወሩ እኔ ደግሞ ተደብቄ ሰምቻቸው ነበር። ስለዚህ አንቺ እንዳትናገሪ ብለው በእኔ ፊት ሌባ አስባሉሽ አይደል?
አዎ ጋሼ እንደዛ ነበር የተፈጠረው። ሰው እንዴት በዚህ ልክ መጥፎ ሊሆን ይችላል? እኔ በዛ ልክ እያመንኳት እየወደድኳት እሷ እንዴት እንደዚህ ታደርገኛለች? አዎ ልክ ነህ ጋሼ፣ ግን እኔም ለምን እንደዚህ እንደሆነ አላውቅም። አንዳንዴ ግን የገንዘብ ጥባት ከልክ በላይ ሲሆን እንደዚህ ነው የሚፈጠረው። የገንዘብ ጥባት ነው ይሁን ሁላ ነገር የሚያደርገው። ቆይ ታዲያ እኔስ ንብረቴን አልሰጥም ብያታለሁ እንዴ? እኩል ነገር እኮ ነው የምትጠቀመው። በቃ ምንም ችግር የለም ጋሼ፣ አትጨናነቅ። እነሱም በጊዜው ፈጣሪ ይቀጣቸዋል። ቆይ ምን እየተፈጠረ ነው ያለው? ምን ይፈጠራል ብልሽ? አሃ ጭራሽ አቶ ምስጋና ለካ የለም ደህና ቤት ካልተመለሰች ያልከው። ሴትዮ ያምሻል እንዴ? ምንድነው የማይሆን ነገር የምትናገረው? እጄን ያዘችኝ። ምን ይፈጠር? ምን ማለት ነው? እንዴት እጄን ትይዛለች? አዎ ምን ችግር አለው? በመትረፌ በጣም ደስተኛ ስለሆነች ነው እንደዚህ ያደረገችው። የኔ ውድ ሚስት አትቅኝ እንጂ ደግሞስ ምን ይፈጠራል ብለሽ ነው የምታስበው? ምን ነው ቀናሽ እንዴ? ታላቅ ወንድሜ ማለት እኮ ነው። አንቺም ከታሪኩ ጋር እንደዚህ አይደለም የምትሆኚው? እሱማ ከዚህ ጋር ምን ሊፈጠር ይችላል? የኔ ባል እንደምቀና ያውቅን ከዚህ በኋላ እንደዚህ እንዳታደርግ እሺ? እጅ ለእጅ ተያይዞ አገኘኋቸው። እነማንን? ሚጣና ምስጋና ናቸው። እና የያዘዋ ማንቺን ምን አገባሽ ማለት? ምን አገባሽ ማለት ምን ማለት ነው እንዴ? እንዴት አያገባኝም እንዴ? ምነው ትቀኛለሽ እንዴ? ለምን እንደምቀናው? የምቀናበት ምክንያት አለኝ እንዴ? እና ምን አናደደሽ? ተናድሻል እኮ። ስራችን እኮ ሊበላሽ ይችላል። አንቺ ልጅ ግን እያጠራጠርሽኝ ነው ማለት። በቅርቡ ግን ከጨዋታ ውጭ ነው የምትሆነው። ይኸውልህ እንደዚህ አትበለኝ። ቆይ ለምን እንደዚህ ትለኛለህ? በቃ እንደዚሁ ስራችን የሚበላሽ ስለመሰለኝ ነው፣ ሌላ አይደለም። ሻን ከአንተ ጋር መጨቃጨቅ አልፈልግም። መጨቃጨቅ ሰልችቶኛል እኔ። ቆይ አሁን ደግሞ እኔ ምን አደረግኩሽ? ምን አደረግኩ? በቃ የኔ ፍቅር ምንድን ነው? አልናፈኩሽም? ወይ አንተ ደግሞ አሁን በዚህ ጭንቀት ውስጥ ሆነህ ስለዚህ አይነት ነገር ታስባለህ? አንዴ ብቻ ለማበረታቻ። እረፍ፣ አልፈልግም የኔ ፍቅር። እንዴ አንቺ ደግሞ የኔ ፍቅር